እሺ አሁን እንግዲህ የምንሄደው እንደነገርኩሽ ቅድም ይሄ ግቢ 40,000 ካሬ ላይ ያረፈ ኮምፓውንድ ነው። ሰፊ ነው። የልጆች መጫወቻ ያለው አፓርትመንቶች አሉት፣ ቪላ ሃውሶች አሉት። አሁን ደግሞ ወደ ታውን ሃውሶችና አፓርትመንቶችን የምናይበት ቦታ ነው የምንሄደው። በጣም ትልቅ ነው ግቢው፣ በጣም ሰፊ ነው። ከምንም በላይ ደግሞ የልጆች መጫወቻ መኖሩ ደግሞ ለወላጆችም እንደዚህ አይነት ኦፕሽኖች መኖራቸው የልጆች መጫወቻ አለው። ሰፊ የፓርኪንግ ኤሪያው ብዙ ነው። እንደምታዩ ሰፊ ነው። ከዚህኛው ህንጻ እስከሚቀጥለው ህንጻ ያለው የመንገዱ ስፋት እያየሽው ነው። እነዚህ አሁን ከፍለፊታችን የምትመለከታቸው ቤቶች ታውን ሃውሶች ናቸው። ግቢው 173 ካሬ ላይ ነው። ግቢው 173 ካሬ ላይ ነው ያረፈው እና G+2 ናቸው። የየራሳቸው ሁለት ሳሎን አለው። ሁለት ሳሎን ይኖረዋል። ሁለት ኪችን ይኖረዋል። አንድ ትራዲሽናል ኪችን አለው። አንድ ደግሞ ሞደርን ኪችን ይኖረዋል ወይም ኦፕን ኪችን የምንለው። ከዛ ደግሞ የእንግዳ ማረፊያ፣ የልጆች ቤት፣ ማስተር ቤድሩም፣ ክሎዚት ያለው ማስተር ቤድሩም ማለት ሰፊ እንትኖች አሉ። ሰዎች ተረክበው እየኖሩበት ያለ ኤሪያ ነው እና ለዚህ ነው ኦልሬዲ ኮምፓውንዱ ፋንክሽናል ሆኗል። ስራ ጀምሯል። እየተሰራበት ነው ያለው። ሰውም እየኖረበት ነው ያለው። በሽያጭ ላይ የምንገኛቸው ቤቶች እነዚህ ብሎኮች ናቸው። በፌዝ ነው እዚህ ግቢ ውስጥ የምንገነባው። ሁሉም ግንባታ በአንድ ጊዜ አይገነባም። በፌዝ ነው የምንገነባቸው። እዚህ ጋር የምታያቸው ብሎኮች ከ6 ወር እስከ 1 አመት የምናስረክባቸው ቤቶች ናቸው። እንደምታዩ ግንባታው በጣም እየተፋጠነ ነው። ቀንና ሌሊት ነው የሚሰራው። ከ3 ወር በፊት ብትመጪ ኖሮና አሁን ፕሮግረሱን ብታይ በጣም አስገራሚ ፕሮግረስ ነው ያለው። እንደምታያቸው G+3 ናቸው። በፍሎር አንድ ቤት ብቻ የሆኑ አፓርትመንቶች ናቸው። ወርታች ወርደን አሁን ደንበኞች ሊገቡባቸው ያሉ አፓርትመንቶች አሉ የተጨረሱ፣ እነሱ ላይ ያሳይሻለሁ። ግን እነዚህ ከደንበኛ ማስተያየት ወስደን የዲዛይን ማሻሻያ አድርገን የሰራናቸው ቤቶች ናቸው። እዛ እናይና ተመልሰን መተን ግን የነዚህን ቤቶች የውስጡን ዲዛይን እናያለን። ልዩነቱንም ደግሞ በዛው አስረዳሻለሁ ማለት ነው። እነዚህ ቤቶች ተገንብተው ለደንበኞች ለማስረከብ ምን ያህል ጊዜ ደንበኛው ከከፈለ በኋላ ምን ያህል ጊዜ መጠበቅ አለበት ማለት ነው? እንደየፍላጎቱ ይለያያል። ለምሳሌ በሴሚ ፊኒሽድ የሚፈልግ ከሆነ በ6 ወር ጊዜ ውስጥ መረከብ ይችላል። በፉሊ ፊኒሽድ ግን የሚፈልግ ከሆነ የ1 አመት ጊዜ ይጠበቅበታል ማለት ነው። ስለዚህ ዳውን ፔመንታቸው ምን ያህል ነው? እነዚህ 30% ነው ዳውን ፔመንት የሚከፍለው ለሁለቱም፣ ለሴሚ ፊኒሽዱ ለፉሊ ፊኒሽዱ 30% ዳውን ፔመንት ነው የሚከፍለው። ቀሪውን ክፍያ ግን በሴሚ ፊኒሽድ ከሆነ በ6 ወር ውስጥ ከፍሎ ይጨርሳል። በፉሊ ፊኒሽድ ከሆነ ደግሞ በ1 አመት ከፍሎ ይጨርሳል። ከዛ በ1 አመት ጊዜ ውስጥ ቤቱን እናስረክበዋለን። ወይም ደግሞ በሴሚ ፊኒሽድ ከሆነ በ6 ወር ውስጥ እናስረክበዋለን ማለት ነው።